ተነሱ አሉ። እንግዲህ ኢላ ጀነቲን ወደ ጀነት ተነሱ፣ ወደ ጀነት ሂዱ ግቡ አሉ። አርዱሃ ሰማዋት ወልአርድ የጎን ስፋቷ 7 ሰማያት 7 መሬት የምታክል ወደ ሆነችዋ ጀነት። ቃል የቁሉ ዑመይር ብኑ ልሑማም ልአንሳሪ ዑመይር ብኑ ሑማም የሚባለው ሰሓባ ብድግ አለና ያ ረሱላላህ የአላህ መልእክተኛ ሆይ አላቸው፣ ጀነቱን ጀነት ናት አርዱሃ ሰማዋት ወልአርድ የወርድ ስፋቷ ልክ እንደ 7 ሰማያትና እንደ መሬት የሚሆን ነው አላቸው። ቃለ ነዓም አዎ። ቃለ በኽ በኽ በጣም ጥሩ በጣም ጥሩ አላቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን እንደዚህ ያስባለህ ሲሉት ቃለ ላ ወላሂ ያ ረሱላላህ ኢላ ረጃኡን አን አኩነ ሚን አህሊሃ እኔ የጀነት ሰው መሆን እንጂ ሌላ አይደለም እንደዚህ ያስባለኝ፣ አብሽር ከጀነት ነህ አሉት። ከዛም ፈአኽረጀ ተመራት ሚን ቀርኒህ ከዛ ተምር መያዣው ተኸረጭቱ ተፖርሳው አወጣና ፈጀዐለ የእኩሉ ሚንሁነ ትንሽ በላ በላ አረገና ثم قال ለኢን አነ ሐይቱ እኔ በህይወት ከቆየሁ ሐታ አኩለ ተመራት ሃዚህ እነዚህን ተምሮች እስከምጨርስ ልቆይ ነው እንደ ጀነት ሳልገባ ነው። ኢነሃ ለሐያቱን ጠዊላ ረጅም ህይወት ነው አለ። ቃለ አነስ ብን ማሊክ እንዲህ አለ ሲነግረን ፈረማ ቢሃ ተምሩን ጣል አረገና ኸረጭቱን ከኋላ የቀረው ይብላው ብሎ ቢማ ካነ ማዐሁ ሚነ ተምር ثم قاتلهم حتى قتل። እዚህ ጋር ነቢዩም ዓለይሂ ሰላቱ ወሰላም ብለው አነሳሷቸው። ልክ ጀነትን እንደሚያዩት አድርገው ተነሱ ወደ ጀነት ግቡ አሏቸው። ወደ ጂሃድ እና ወደ ቁርአን ቤት መምጣት ወደ ጀነት እየገባን ነው ማለት ነው። ኢኽላስ ካለን ጂሃድ ማለት ጂሃድ ነፍስ አለ። ይኸው ነፍስያችንን አሸንፈን ቁርአን ቤት መግባት ምንም ቢደክመን። ነቢዩ ዓለይሂ ሰላቱ ወሰላም ያንን ሁላ ዓለም የሚመሩት እኮ ልክ እንደዚህ የሚበሉት ሳይኖር ድንጋይ በሆዳቸው ላይ አስረው ነው። እና ይሄ ሷሃባ እንኳ ራሱ እንዴት ነው ያደረገው? ትንሽ ተምር እንኳ ለመብላት እኮ አልቻለም። ጀነት እናፈቀ። ሱብሃንአላህ። እና እኛንም እንደዚሁ አላህ ያድርገን። ኢማናችን ጠጋ ያለ ይሁን። የሷሃቦችን ኢማን እንኳን ባናገኝ ወደዛ ጠጋ ያለ እንዲሆን። እና እንግዲህ መቼም ያው እንደሚታወቀው ኡሉወል ሂማ ሰውየው ሂማው ትልቅ ነው፣ ሂማው ከፍ ያለ ነው የሚባለው ለሁለት ነው የሚከፈለው። አንደኛ ሰው ነው አሉ የሽዑሩ ያውቃል ቢአነ ፊህ ልኪፋየተ ሊዐዛኢም ልእሙሪ ለታላላቅ ነገሮች ብቃት እንዳለው ሰርቼ መክበር እችላለሁ ማለትን ያውቃል። ቀርቼ በጣም ቀልቻ መሆንና ዓሊም መሆን እችላለሁ ብሎ ወየጅዐሉ ሀዚህ ልዐዛኢም ታዲያም እንደዚህ እንዳወቀው ሁሉ እነዚህን ታላላቅ ነገሮች ግቡ ያደርጋል። ይህ ሰውዬ ምን ይባላል? ይሰማ ዐዚመ ልሂማ አው ዐዚመ ልየቂን እርግጠኝነቱና ሂማው ትልቅ የሆነ ሰው ምርጥ ሰው ይባላል ማለት ነው። ሁለተኛው ሰው ደግሞ ረጁሉን ፊል ኪፋያ ብቃት አለው ሊዐዛኢም ልእሙሪ ለታላላቅ ነገሮች ወላኪነሁ የሕተቂሩ ነፍሰሁ ራሱን ይንቃል። እኔ አልችልም ይላል። ፈየድዑ ሀመሁ ፊ ሰፋሲፊ ልእሙሪ ትንንሽ ነገሮች ላይ ብቻ ይሆናል አላማው። ወሀዛ ማ ዩሰማ ሶጊረ ልሂማ ማይረባ ይባላል። ገጣሚው ምን ይላል? ወማ አራ ፊ ዑዩቢ ናሲ አይበን ሰዎች ላይ አይብ ተብለው ከሚጠሩ ነገሮች አይብ ብዬ አላይም ከነቅሲል ቃዲሪና አለተማም ትልቅ ነገር ማድረግ እየቻሉ የሚያጓድሉ ሰዎች ናቸው ትልቅ አይበኛ ማለት አለ። ሰዎች ላይ አሉ ከሚባሉ ነውሮችን የማስባቸው አለ ነውር ብዬ ከነቅሲል ቃዲሪና አለተማም መሙላትን አንድን ነገር ከፍ ማለትን ትልቅነትን እየቻሉ ትልቅ ያልሆኑ ሰዎች ናቸው ነውረኞች ማለት አለ። ጥበበኛ ገጣሚ ነው። ሙተነቢ ይባላል። ومن الأمثلة على علو الهمة ما قاله مسروق عن عبد الله بن مسعود مسروق የሚባለው ታቢዒ ሰለፍ ነው። ከአብዱላህ ብን መስዑድ ያስተላለፈው አለ። እሱም ምን አለ? ወላሂ አለ ብኑ መስዑድ ማ ኡንዚለት አየቱን አንዲት አንቀጽ አልወረደችም ኢላ ወአና አዕለሙ ፊማ ነዘለት የወረደችበትም ምክንያት ማውቅ ቢሆን እንጂ አለ። ወአይነ ነዘለት የት ቦታ የወረደች ቢሆን እንደሆነ ማውቅ ቢሆን እንጂ ወለው አዕለሙ ባውቅ ኑሮ አሐደን አንድን ሰው አዕለመ ቢኪታቢላሂ ሚኒ ከኔ የበለጠ ስለ ቁርአን የሚያውቅ ሰው ባውቅ ኑሮ ተብሉጉል መጣያ ግመል የምትደርስበት ለአተይቱ እሱ ጋር ሂጄ ቀራ ነበራል። ምን አለ ብኑ መስዑድ? ይሄው እንደሰማችሁት ከኔ የበለጠ ስለ ቁርአን የሚያውቅ ባውቅ ኑሮ ስለማቅ ነው እንጂ አንድ አንቀጽ ሲወርድ ሰበበን ኑዙሉን ቦታውን ሁሉ አስታውሳለሁ አውቃለሁኛል።
ከኔ የበለጥ ግን የሚያውቅ መኖሩን ባውቅ ኑሮ ግመሌን ጫጭኔ ሰፈር ወጣ ነበር፣ እጓዝ ነበር አለ። አጂብ ያ አላህ። በግመል እኮ እየተጓዘ ነው። ግመሉ ይራባል፣ ይደክመዋል። በአሁን ጊዜ መኪና ነው ወይም ደግሞ ይሄው ኢሞ ላይ ገባ ነው፣ እንደው ዋይፋውም ገር ነው ሁሉም ነገር። እዚህ መምጣት የሚያቅተው ስንት ሰው አለ። ሰለፎቻችን ግን አላህ ይህን ያክል ነው ማለት ነው። ወካነ አልኢማሙ አልቡኻሪዩ፣ ይህ ታላቅ አሊም ነበረ ኢማሙ አልቡኻሪ አሚሩ ልሙእሚኒነ ፊል ሐዲስ የቁሙ ፊ ሌይለት ልዋሂዳ፣ በአንድ ሌሊት ብቻ ኢማሙ አልቡኻሪ ሙሐመድ ብኑ ኢስማዒል አሶሑ ልኩቱቢ በዕደ ልቁርአኒ ሰሒሑ ልቡኻሪ የተባለለት አላህ ማ ዩቃሪቡ 20 መራ 20 ጊዜ በአንድ ሌሊት ይነሳ ነበር። ለምን? ሊተድዊኒ ሐዲሲን ሐዲስን ለማዘጋጀት ለመጻፍ። ይህንን ትክክለኛ እንቁ የሆነውን ቡኻሪን ያዘጋጀው አሊም በአንድ ሌሊት 20 ጊዜ። ያ አላህ እኛ የት ነን? ቁርአን ለማጥናት ስንት ይከብደናል። ሁላችን ማንንም አይለይም ይሄ ወቀሳ። አው ፊክረቲን ወይም የሆነችን አንዲትን መስአላ የጠናችን መስአላ ለማውጣት ለኡማው ለመጥቀም እኮ ነው። ወቃለ አልኢማሙ አሕመድ ብኑ ሐንበል ያ አላህ። ኢማሙ አሕመድ ደግሞ ይኸው ታላቅ ዓሊም ምን ይላሉ? ረሐልቱ ተጉዣለሁኝ አሉ ፊ ጦለቢ ሱና፣ ሱናን ፍለጋ ሐዲስን ለመቅራት ኢለት ሱጉሪ ወደ ቤተ ግንቦች ሁላ ሂጃለሁ አሉ። ወሻማቲ ወሰዋሂሊ ወልመግሪቢ ወልጀዛኢር፣ በአፍሪካ ድረስ መጥተዋል ኢማሙ አሕመድ። ሞሮኮ መጥተዋል፣ ጀዛኢር፣ መካ፣ መዲና፣ የመን፣ ኩራሳን፣ እዛ ደግሞ ሩቅ ምስራቅ ወፋሪስ በኢራን። ወቃለ ሐጀጅቱ 5 ሐጃትን 5 ጊዜ ሐጅ አድርጌያለሁ። ሂማቸውን ተመልከቱ። 3 ሒጀጅን ራጅለን ነው አሉ። 3ቱ ከ5ቶቹ ሐጅ ያደረኩት ራጅለን ሚን በግዳድ ኢላ መካ፣ በእግሬ ነው አሉ። ከበግዳድ፣ በግዳድ ማለት የኢራቅ ዋና ከተማ ነው፣ ሩቅ ነው። ኢላ መካ፣ መካ ድረስ በእግሬ መጥቼ ነው አላህ። ወቃለ እብኑል ጀውዚይ ጧፈ ኢማሙ አሕመዱ፣ ኢማሙ አሕመድ ህይወት ታላቅ ዓሊም ዙረዋል አለ ኢብኑ ሐንበልን አዱንያ፣ አጠቃላይ ዱንያን አዳርሰዋል። መረተኝ 2 ጊዜ ሐታ ጀማዕ አልሙስነድ፣ አልሙስነድ የሚባለውን ኪታብ እስከሚያዘጋጅ ድረስ ልፋት ይፈልጋል። ወፊህ 30,000 ሐዲስ፣ 30,000 ሐዲስ አለ። ያንን ሐፍዘውታል 30,000 ሐዲስ ማለት ያ አላህ። ኢብኑል ጀውዚይ እንደዚሁ ጦበራን የሚባለውን ዓሊም ሲገልጹት ምን ይላሉ? ወልዓላመቱ ሱለይማን ብኑ አሕመድ ሙስነዱ ዱንያ ዛደት ሙአለፋቱ አላ 75 ሙአለፈን ሱኢለ አን ከትረቲ አሐዲሲሂ ፈቃለ ኩንቱ አናሙ አላ ልሐሲሪ 30 ሰነተን፣ እሰሌል ላይ ነበር 30 ዓመት ያክል የተኛሁት አለ። ፈራሽ ምናምን አነጣጥፍ የለም አለ። ኢማሙ ሻፊዒ ምን ይላሉ? ተገረበ አን ልአውጣኒ ፊ ጦለቢ ልዑላ ወሳፊር ፈፊ ልአስፋሪ 5 ፈዋኢድ ተፍሪጁ ሀምን ወክቲሳቡ መዒሸትን ወዕልሙን ወአዳቡን ወሱሕበቱ ማጅድን አሉ። ሰፈር ውጣት ሀገርህ ራቅ ብለህ ውጣ ይላሉ። ፊ ጦለቢል ዑላ ከፍታን ለማፈልግ፣ ወሳፊር ተጓዝ፣ ፈፊል አስፋሪ 5 ፈዋኢድ 5 ጥቅሞች አሉ። ተፍሪጁ ሀምን አንድ ቦታ ላይ ቁጭ ሲል ብዙ ሀሳብ ይመጣል፣ ተንቀሳቀስ። ወክቲሳቡ መዒሻ ኑሮን ትመሰርታለህ፣ ትከስባለህ። ወዕልሙን ዕልም ታገኛለህ። ወአዳቡን አደብ፣ ወሱሕበቱ ማጅድን ጥሩ ጥሩ ጓደኞችን እንደዚሁ ታገኛለህ። ምን ይላል እንደዚሁ ደግሞ ሙተነቢ የሚባለው ተጋፈጥ፣ ታላላቅ ነገሮችን ለማግኘት ብዙ መከራዎችን መጋፈጥ አለብሃል። ኢዛ ጋመርተ ፊ ሸረፊ መሩሚን፣ የሆነ የሚፈለግን ነገር ታላቅን ነገር ለማግኘት ከተጋፈጥክ ፈላ ተቅና፣ እንዳትብቃቃ ቢማ ዱነ ኑጁሚ፣ ከኮከብ በታች ባለ ላይ ከፍ ያለን ነገር ትልቅን ነገር ነው ማግኘት ያለብህ። ትልቅ ዒልምን ነው መከሰብ ያለብህ። ፈጡዕሙል መውቲ ፊ አምሪን ሐቂሪን ከጡዕሚል መውቲ ፊ አምሪን ዓዚሚን አለ። በትንሽ ብቻ ለምን ትብቃቃለህ? የሞት ጣዕም እንደሆነ አለ ፊ አምሪን ሐቂሪን፣ በትልቅም ነገር ላይ ብትሞት ያው ጣዕሙ አንድ ነው። በትንሽም ነገር ትንሽን ነገር እየፈለግክ ትንሽን ነገር እየሰራህ የምትሞተው ሞት ያው አንድ ነው እና ሂማህን አታሳጥረው፣ ከፍ በል እያለ ስንት የአረብ ጥበበኞች አሉ። ያ አላህ። ኢማሙ ኢብኑል ቀይም ምን ይላሉ? ወሁ የተሐደሱ አን ልሂማ ፈከይፈ የሕሱኑ፣ እንዴት ጥሩ ሊሆን ይችላል ይላሉ። ቢዚ ሂመቲን
ይህማ ባለቤት ቀድ አዛሐ አላሁ አንሁ ኢለለሁ ምክንያቱን አላህ ከሱ አስወግዶለት ምክንያት ጠፍቶ ወዐረፈሁ ሰዓደተ ወሸቃወተ ማለትም በሰውየው ላይ ምክንያትን አስወግዶለት ምንም የሚቸግረው ነገር በእጁ ሞባይል አለ፣ ዋይፋው ተገጥሟል፣ አይከፍል ካርድ አይሞላ ሰዓዳን ሸቃዋን መጥፎነትንና እንደዚሁ መናጢነትን እድለኝነትን ገልጾለት አንየርዷ ቢአን የኩነ ሐያዋንን እንዴት እንስሳ መሆን ይመርጣል አሉ ኢብኑል ቀይም ረሂመሁላሁ ተዓላ። ወቀድ አምከነሁ አን የሲረ ኢንሳንን ሰው መሆን እየቻለ እንዴት እንስሳ ይሆናል? ያ አላህ ወቢአን የኩነ ኢንሳንን ወቀድ እንዴት ሰው ብቻ መሆን ይበቀዋል አሉ። ወቀድ አምከነሁ አን የኩነ መለከን አላህ እንደ መላኢካ መሆን እየቻለ ምንም አላህ እንዳይወነጅል ትግል ማድረግ እየቻለ ወቢአን የኩነ መለከን ወቀድ አምከነሁ አን የኩነ መለከን መሊከን ፊ መቅዓድ ሲድቂን ዒንደ መሊኪን ሙቅተዲር ንጉስ መሆን እየቻለ ደግሞ ንጉስ እንደውም አላህ ዘንዳ የቀረበ ኢነል ሙተቂነ ፊ ጀናቲን ወነሃር ፊ መቅዓድ ሲድቂን ዒንደ መሊኪን ሙቅተዲር ታላቁ ንጉስ ሁሉን ነገር ማድረግ የሚችለው ታላቁ ንጉስ አላህ ዘንዳ ነው እየተባለ እነዛ አላህን የሚፈሩ ሰዎች ኢነል ሙተቂነ ፊ ጀናቲን ወነሃር እንደዚህ አይነት